ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ቪዲዮ በበረዶ በውሃ ፊትን መዘፍዘፍ የሚያስገኛቸውን ጥቅሞች አንብቤ ነበርና ዛሬ ነገ ጀምራለሁ እያልኩኝ ነበር። እስቲ እኔ ልጀምረውና ፊድባኩን ለእናንተ ነግራችኋለሁ። ቢያንስ ይሄንን ነገር በሳምንት 2 ጊዜ ብታደርጉት ጥሩ ነው። አንቲ ኤጂንግ ነው፣ ቆዳችን እንዳይሸበሸብ የተለያዩ ጥቋቁር ነገሮችን እንዲያጠፋልንና ብቻ ቆዳችን ሪላክስ እንዲያደርግ ያደርጋል ነው የሚለው ሳይንሱ። ኤኒዌይ እሱን ሞክራለን። ዴይ 1 ነው ዛሬ። ቢያንስ ለአንድ ወር ጀምረዋለሁ። ስለዚህ ለውጡን አብረን እናያለን። አብራችሁን ቆዩ፣ ተከታተሉ።明明没我戏份却不肯退出，失落都显得离场不足。我不会打扰你的幸福，局外人怎配谈加入？流泪需要借口，风沙入目，用影子触碰到你也知足。我不会打扰你的幸福，旁观者怎敢盼同路？那本写满你的无声之书，都是你并不需要的守护。我可以假装不በጣም ነው የሚቀዘቅዘው። በጣም ግን ደስ የሚል ስሜት ነበር። ግን በጣም ነው የሚቀዘቅዘው። በአንድ ወር ውስጥ ምን አይነት ለውጥ እንደሚመጣ አብረን እናያለን።听到他的名字会愣住，明明没我戏份却不肯退出，失落都显得离场不足。我不会打扰你的幸福，局外人怎配谈加入？流泪需要借口，风沙入目，用影子触碰到你也知足。我不会打扰你的幸福，旁观者怎敢盼同路？ እንዴት ደስ እንደሚል እንዴት እንደሚቀዘቅዝ ግን በቃ አየር እየሳብኩ ነበር የምገባው። ዋና ማይክሳ እንደዚህ ነው። በረዶ አልቋል፣ ወረደ ቀልጧል በረዶ እና ቀዝቀዝ ያለ ውሃ ነው። ያው ለእናንተ እንዲመች ብዬ ቪዲዮውን ቆራርጬ ነው ፖስት ማድረግ እንጂ ረጅም ሰዓት ነው በረዶ ውስጥ የነበርኩት። በየገባው እየወጣው ቢያንስ ለ30 ሰከንድ ነው ውስጡ መቆየት ያለባችሁ። ያ ማለት ገብታችሁ እንግዲህ አየር በቻላችሁት መጠን እየቆጠራችሁ መውጣት ነው። ኤኒዌይ ለቆዳ አሪፍ ይመስለኛል። እንግዲህ ብዙ ቪዲዮዎችን አይቻለሁ። እስቲ ዴይ 1 ብለን ጀምረናል። በሳምንቱ 2 ቀን አብረን እንሰራውና ለውጡን ነግራችኋለሁ። ስላያችሁኝ ስለተከታተላችሁኝ በጣም አመሰግናለሁ። ባይ